የምትገባዋ ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም ማለት ነው። እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ላይ እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ተረድታችሁ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ከሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ኦኬ ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴን መኖር የምፈልገው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ስለዚህ እዛ ስለሆነ ነው ነገሮች በየጊዜው የመጣ ሰላሙን የሚያደፈርሱ ሰዎች ያሉት ቅርብ ስለሆነ ነው። ስለዚህ ለምንድን እሱ እርቆ እንዲኖር እንፈልጋለን። ስለዚህ ከሀገር ወጥቶ መኖር አለበት ብለው ላንተና ለሄርሜላ እንግዲህ ከሀገር ወጥታችሁ እንድትኖሩ እድሉን እናመቻችላችሁ ብለው ይሄን የመሰለ እድል አምጥተውላችኋል እና ከዚህ በኋላ ወጥታችሁ በሰላም ከሀገር ወጥታችሁ በደስታ ተጋብታችሁ እንድትኖሩ እስከ ጋብቻው እስከ በቃ ብዙ ጥሩ ነገሮች እየሸተቱን ነው። በቃ ሰርፕራይዝ እየሆነን ነው። ጥሩ ነገር ይሽተን ነው ይላል። አትናገር አይባልም፣ አይነገርም። ይነገራል ለዚህ እንዲህ በቀላሉ እንዴ ሰርፕራይዝ በስቷል። ስጦታዎች፣ ጊፍቶች እየበዙ ነው ምናምን ነገር። በጣም ብዙ ሰዎች በእናንተ ነገር ደስተኛ ናቸው። ያዩት ነገር እሱም ነው ከእናንተና በጣም ደስ ብሎኛል። እንደዚህ አይነት ሁኔታ ላይ ስላላችሁ ሄርሚስ አይ በጣም ደስተኛ ነኝ። እውነት ለመናገር በጣም እኔና አብርሃም ስንታረቅ አቤት ይሄ ሁሉ ሰው ደስተኛ ነው እስክል ድረስ ነውና በጣም እንዴ ደግሞ ውበት ዋስብትል ይመጣል ከኔ ጋር ስትታረቅ ለመናገር በጣም እኔና አብርሃም ስንታረቅ አቤት ይሄ ሁሉ ሰው ደስተኛ ነው እስክል ድረስ ነውና በጣም እንዴ ደግሞ ውበት ዋስብትል ይመጣል ከኔ ጋር ስትታረቅ አረ አብርሽ ዛሬ አልተሻለም እንዴ ቀሌ እንዳይመስል እውነት እኔ በቃ ከሷ ጋር ሰላም ከሆንኩኝ ሞር እኔ ውበት አይደለም የሷ ውበት ነው ፍክት ቢለው። አረ ይመስከር እውነት አንተ ነው የምትፈካው አይደል ዳኒ? ማን ነው የሚፈካው? አይ ዳኒ ተናገር። ሴት ልጅ ነች የምትፈካው አይደለም? ሴት ልጅ ነች ወንድ ልጅ የምታፈካው። ስለዚህ አፍክታለች ነው እንዴ? እኔስ አንተማ ፈክታለህ ኦልሬዲ። አንተ ደግሞ ለሷ ለምሳሌ ሴት ልጅን አይተህ ወንድ ልጅን መገመት ቀላል ነው ይባላል። ባይዘው ሴቷን አምሮባት ካየ ቆይ ለነገር ነው ሴቷ አምሮባት ደምቃ ፏ ብላ ለብሳ ምናምን ካያት የወንዱ ውጤት ነው ይባላል። ባይዘውና ኦልሬዲ ያስታውቃል። አቋማው ተስተካክሎ ካየ ልክ እነሱማ ይወለ ስለ ውጤት ከሆነ ወሬው ብዙ ነገሮች ፊቷ ላይ የምናየው ወዘኗ ምናምን ከምን የመጣ ትሰጣለች ወዲያው ያስታውቃል ታያለህ። አዎ